ቲክቶክ ላይ ጊዜያችሁን ዝም ብላችሁ ቪዲዮ በማየት እያጠፋችሁ ነው ወይስ ገንዘብ ለማግኘት ብላችሁ ላይቭ ላይ ተቀምጣችሁ ሰው ዳብል ታፕ እንዲያደርግላችሁ እየለመናችሁ ነው? እንግዲያውስ ይህ አሰልቺ መንገድ የሚያበቃበት ጊዜ ደርሷል። ልክ እንደ ዩቲዩብ ሁሉ ቲክቶክ ላይ ከአንድ ደቂቃ በላይ የሆኑ ቪዲዮዎችን በመልቀቅ ብቻ በተመልካች እይታ ብዛት በዶላር መከፈል የሚቻልበትን የቲክቶክ ክሬተር ሪዋርድስ ፕሮግራም የቀድሞው ክሬቲቭ ፕሮግራም ቤታ በኢትዮጵያ ሆነን እንዴት እንደምንጠቀም ዛሬ በዝርዝር አሳያችኋለሁ። ይህንን አካውንት ለመክፈት የግድ ውጭ ሀገር መሆን አይጠይቅም። እዚህ ሀገር ሆነን የምንጠቀምበትን ሚስጥር ለማወቅ ቪዲዮውን ላይክ አድርጋችሁ ጀምሩ። በመጀመሪያ ቲክቶክ ለቪዲዮ እይታ እንዲከፍለን ምን ያስፈልገናል? መስፈርቶቹ 3 ናቸው። በመጀመሪያ እድሜያችሁ 18 እና ከዚያ በላይ መሆን አለበት። ቢያንስ 10,000 ተከታዮች ሊኖራችሁ ይገባል። ባለፉት 30 ቀናት ውስጥ በቪዲዮቻችን ላይ ቢያንስ 100,000 እይታ ማግኘት አለብን። ይሄ መስፈርት ለብዙዎቻችን ከባድ ሊመስል ይችላል። ነገር ግን ቲክቶክ ላይ ቪዲዮ በፍጥነት ቫይራል ስለሚሆን በአንድ ወይም በሁለት ቪዲዮ ብቻ ይህንን ማሟላት ትችላላችሁ። ትልቁ ፈተና ግን አካውንቱ የሚከፈትበት ሀገር ላይ ነው። በኢትዮጵያ አካውንት ይህ አማራጭ አይመጣም። ታዲያ መፍትሄው ምንድን ነው? ይህንን ክፍያ የሚያስገኝ አካውንት በኢትዮጵያ ለመክፈት የመጀመሪያው አማራጭ በውጭ ሀገር ለምሳሌ አሜሪካ፣ እንግሊዝ ወይም ፈረንሳይ የሚኖር ዘመድ ወይም ጓደኛ ካላችሁ አዲስ የቲክቶክ አካውንት እዚያ ሆነው በኢሜይል እንዲከፍቱላችሁ ማድረግ። አካውንቱን ከከፈቱላችሁ በኋላ ፓስወርዱን ተቀብላችሁ እዚህ ኢትዮጵያ ውስጥ ሎጊን ማድረግ ትችላላችሁ። ይሄ በጣም አስተማማኝ መንገድ ነው። በዚህ ጊዜ ክሬተር ቱልስ ውስጥ ገብታችሁ ክሬተር ሪዋርድስ ፕሮግራም የሚለውን አማራጭ ታገኙታላችሁ። እሺ አካውንቱን ከፈትን፣ መስፈርቱንም አሟልተን ዶላር መቁጠር ጀመረ እንበል። ያንን ብር እንዴት ወደ ኢትዮጵያ እናመጣዋለን? ቲክቶክ ክፍያውን የሚፈጽመው በፔፓል ወይም በባንክ አካውንት ነው። በኢትዮጵያ ሆነን ቬሪፋይድ የሆነ የፔፓል አካውንት መጠቀም ስለሚያስቸግር እዚህ ላይ የውጭ ሀገር ያለውን ሰው እርዳታ መጠቀም ወይም የባንክ አካውንት አያያዝ ላይ የኢንተርናሽናል ዲጂታል ባንኮችን መጠቀም እንችላለን። ብሩ ፔፓል ላይ ከገባ በኋላ ግን ወደ ሀገር ውስጥ ባንኮች ወይም በተለያዩ የኦንላይን መለወጫ መንገዶች በቀላሉ ወደ ቴሌብርና ወደ መደበኛ የባንክ አካውንታችን ማዛወር እንችላለን። ለማጠቃለል ያክል ቲክቶክ ላይ ዝም ብሎ ጊዜ ማጥፋት ይብቃ። ዛሬውኑ እኔ ባሳየኋችሁ መንገድ አዲስ አካውንት በመክፈት ጠቃሚ ቪዲዮዎችን እየለቀቃችሁ የራሳችሁን ገቢ መፍጠር ጀምሩ። ይህንን የቲክቶክ አከፋፈት ከሲም ካርድ ማውጣት ጀምሮ እያንዳንዱን ደረጃ በተግባር በስልክ ስክሪን ቱቶሪያል እንዳሳያችሁ የምትፈልጉ ከሆነ ኮሜንት ላይ ቲክቶክ ቱቶሪያል እያላችሁ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁ፣ ለጓደኞቻችሁ ሼር ማድረጋችሁና ለቀጣይ ጠቃሚ መረጃዎች ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ ይሆንላችሁ።